ሰላም 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 እንዴት ናችሁ? ውድና የተከበራችሁ የቻናላችን ቤተሰቦች አላችሁ ወይ? ሳምንቱ እንዴት አለፈ? ሁሉ መልካም፣ ሁሉ ሰላም? እግዚአብሔር ይመስገን እኛ ጋር ሁሉ ሰላም ነው። ትንሽ ሳላጠፋ አልቀርም እና ልጅ ሲያጠፋ ቆንጠጥ እንደሚደረገው ቆንጠጥ አድርገውና በጣም ይቅርታ እሺ። ማለት ባለፈው ሰርተነው በነበረው ቪዲዮ ሰርቼው በነበርኩት ቪዲዮ ደያረገኝ ስላላወቃችሁ እንጂ ሳይ እንኳን አረግሽለት ነበር የምትሉኝ፣ ግን ያው ስላላወቃችሁ በጣም ተናዳችሁብኛልና ያየው ነበር ኮሜንት በጣም ነበር ያናደርኳችሁ። ስፔሻሊ ደግሞ የአብርሽ ፋሚሊዎችን የግሬስ ፋሚሊዎችን በጣም ይቅርታ ጌታን። እኔ አብርሽ በጣም ወደው ወንድሜ ነው። ሩታዬ በጣም ወዳት ጓደኛዬ ናት። እኔ ደግሞ በአብርሽ እና ባይኔ ቃል ዳላቀም ማለት እንትን ይሁን እንኳን አይደለም፣ ግን ያው ደያ ካረገኝ ነገር አንፃር ልሰራላት ይገባ ነበር ማለት ምን በቃ ስስጎኑን አጣሁት ስላችሁ በሌላ ነገር ባናድደው በጣም የተጋነነ ንዴት ይሆንብኛል ወይ ደግሞ ብቻ በጣም እንትን ይልብኛል። ስለዚህ ትንሽ ነበር ማለት መሀል ላይ ባለ ስሜት ነበር ቆንጣጣ ማድረግ የፈለኩት። ለዛ ነው በጣም 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 ይቅርታ ሁላችንም የግሬስ ፋሚሊዎች በጣም ይቅርታ። እሱንም ደግሞ ያመጣሁት የት ነው መስላላችሁ? ማለት የሰፈር ልጅ ነው፣ እኛ ሰፈር ነው ማቃውና ቀል ማለት አሪፍ እንትን አለው ማለት ይንቀለቀላል። ብቻ ጎበዝ ልጅ ነውና እንደዚህ ቪዲዮ እንስራ ምናምን ነገር እና የሆነ ሰው እንደዚህ ትልኛለ ምናምን ነገር አልኩት። እሺ ምናምን አለኝ ይዞ መጣኝ እንጂ ሌላ ምንም ነገር አስበን አይደለም። እኔም ቢሆን ማለት ነው የኔ ጥፋት ነው። በጣም ይቅርታ ሁላችሁንም በጣም 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 ይቅርታ፣ በእውነት እግዚአብሔርን በጣም ይቅርታ። እኔ ደያ ያረገኝም ብታይ ኖሮ አትፈርዱብኝም ነበር፣ ግን ያው እሱ ከካሜራ ጀርባ ነው ይሰራልኝ። እሱ ደግሞ እኮ በሚያናድድ ነገር ነው ይሰራልኝ፣ ከልብ በሚያበሳጭ ነገር። ግን ያው አውት ብቻ ግን ይቅርታ ማርያም ከልቤ ነው። እሺ ምንድነው ከሰው ስህተት ከብረት ዝገት አይጠፋምና በጣም ይቅርታ። እኔ ቪዲዮውን ስሰራ እናንተን አስከፋሉና ብዬ አስቤ አይደለም ማለት ለእናንተ እዛው ላይ ስለሆነ ፕራንክ እንደሆነ ምነግራችሁ ብዬ ቪዲዮ እናንተ ያስከፋል ብዬ አይደለም። ለአብርሽ መጥፎ ነገር ምንም ነገር አስቤ አይደለም። ጌታ ግን ደያን ላበሳጨው ይገባል ብዬ ከዛ ደያ ደግሞ ከዛ ምን አሰብኩኝ ደያን ለማበሳጭበት ነገር አብረው ምን አይ ተዚያ ላይ ፎቶ ላላ እንትን ያለው ያው የዩቲዩባችን ፕሮፋይል ራሱ እሱ ፎቶን ነው አሪፍ ኮንተንት ከሱ ጋር ሄድልኝ ነገር ሳስብ እንደዚህ ታረግልኝ እንደዚህ ስለው ይመጣልኝ ነገር እሱ ነው ማለት በቃ ፎቶው ከዛ ፎቶ ላይ ማን አለ አብርሽ ያለ ከዛ ሰው ከአብርሽ ጋር ምናምን ብዬ እንደዚህ ያን ነገር ልጅ እንደምሰማው በቃ መልኩን ራሱ ደግሞ አብርሽ ማለት በጣም ይቀራረባሉ። ጌታ ብቻ ያ ነገር እንዲያነ ነገር እንድቀመመው አረገኝ እንጂ ሌላ ነገር አስቤ አይደለም። እስካሁን ማለት ያስከፋዋችሁ ሰዎች በጣም በጣም ይቅርታ ማለት እግዚአብሔርን በጣም ይቅርታ ከልቤ ማለት ነው። እኔ ምንም አስቤ አይደለም። እነሱ ግን ተዋቸው ራሳቸውን ግን በደንብ ተዋወቁልኝ። ሰላም ውድ የኛ ቤተሰቦች፣ የአብርሃም ልጅ አይደለም። እኔ ፕራንክ ቪዲዮ እንስራ በላኝ ነው ያመጣችኝ። እኔም ቪዲዮ መስራት ፈልጋለሁ። ቤተሰቦቻችን አበረታቱኝ። ጠፋው ጥፋት ካለ ይቅርታ። በርግጥ ምንም የሚያውቀው ነገር የለም። ያጠፋው ጥፋቱን እኔ ነኝና እኔ እግዚአብሔርን በጣም ይቅርታ። ሁላችሁንም በጣም ይቅርታ። ሲጀምር መጀመሪያውን እኮ ያረገኝን እኮ ስላላያችሁ ነው ሰራለታው ድጋሚ ትላላችሁ። ለማንኛውም ግን እውነት ያረገኝን ነገር ስላላያችሁ ነው። ታውት ግን እሱን ታውትና እኔ ግን ከልብ ጌታን ከልብ ሁላችሁንም ያስከፋችሁ ሰዎች በጣም 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 ይቅርታ። ምክንያቱም እኔ ምንም አይነት እነሱን የማስከፋት አላማ የለኝም፣ ግን እዛው ላይ ስለምናገር ብዬ ለዛ ነው ፕራንክ ያረኳችሁ። እናንተንም ዳያንም ለደም ደጋ ይዘለት ተቃዙ እንዲቀቁኝ አለ። እናንተ ሲሄድ ነው ያያችሁት። እኔ እኮ ከሄደ በኋላ ደወልኩለት ምናምን ቃይ ሊለለ አንጀቴ ነው ከቤታት ግን እናንተን በማስከፋት አይደለም። እናንተን በማስከፋት በጣም የነበረኝ ግን እሱ እንደዛ ሲደሰት እንዴት ደስ እንዳለ እኔን እኮ አስለቅሶኛል። የዛ ሰው ይደምን ባን ያስለቀሰኝ ማንንም ስላላያችሁት ነው። ግን እሱን ታውትና ግን በጣም ይቅርታ። ኪራዬንም በጣም አናድጄዋለሁ። ኪሩዬ በጣም ይቅርታ። ዳዩም በጣም ይቅርታ። ሁለቱም ወንድሞቼን በጣም ይቅርታ። ማለት ጌታም በጣም ይቅርታ። እነሱንም አበሳጫቸዋለሁ። በጣም ነው የተበሳጩት። ስፔሻሊ ያሳዘነኝ ኪራ ነው። ዳያንማ አልጀመረም ሰራለስ ነበር አላማዬ። በቃ ኪራዬም ሲናደድ በጣም ነው የተናደድኩት እኔ ራሴ። ሁለታቸውንም በጣም ይቅርታ በጣም እና አሁን ደውልላቸውና እጠራቸዋለሁ ማለት ነው። ከዛ እንሰማቸዋለን እንግዲህ ምን እንደሚሉ ነው አብረን እናያለን ጋይስ። የደወሉለትን ደንበኛ አሁን ማግኘት አይችሉም። ጥሪያችን ደንበኛው ማግኘት አይችሉም። የደወሉለት ደንበኛ ጥሪ መቀበል ሲችል ማለት ነው አንድ ነው ብሎክ አረገኝ እንጂ ሄዱት ብሎክ ሳያረገኝ ይቀርብ
ኧረ አያረገኝም፣ በፍጹም አያረገኝም። የደቂቃ ስልክ እየሰራልኝ አይደለም፣ ለምንድነው ባላቅም። ኪራ ጋር ግን እየሞከርኩለት ነው። ብሎክ አድርጎኝ ነው አይደል እያልኩ ነው። ብሎክ ያረገኝ ደግሞ ይሄኛው ስልክ ጠራ። ለምን ጠራ? እዚህ አላቀኛታም። ጌታን በጣም ሄሎ አላሉ ኪራዬ ነይ እንዴት ነህ? እግዚአብሔር ይመስገን አለክልኝ። ስማ እባክህ ደያን ፈልጌ ነው። ደያን አጣሁ። ስልኩ ስተርላ ስልኩ አይሰራም። ብሎክ አድርጎኛል እንዴ? በልበል ስጣው። እሺ እስቲ ስልኩን ስጣው እስቲ። አረ ሪንጀርቸው ሲል እየተነፋነፈ ነው። አልፈለገም። ሲጀመር እኔ እኮ እሱ ያደረገኝ ነገር ከሱ በታች እንጂ ከሱ በላይ አላረኩትም። ምንድን እንዳደረገኝ አይተኸኝ እንዴ? አለቀውም። እንደውም እሱ በደብል ነው የምበቃላ። ያው ሲደበረው ነገር በእናታና በነፍስ ነው ይሆናል። ያኔ ያልመከፈ ነገር አላረግሽ። ሲጀመር እኮ እሱ ነው ምኛለው። እኔና ሰስ ጎሉን አጣውታ በዚህ ነው ማበሳጨው ብዬ እኮ ነው። ወይ ለማንኛውም እንትን ቪዲዮ የምቀርጽበት ቦታ ላይ ነኝ። ለማንኛውም ይዘኸውና እስቲ ከመጣ ምናምን አትበል። ይዘኸውና እንዴ ከኔ ጋር የምትጣላ አንተ ራስህ። እሺ በቃ ለማሳመን ሞክራለሁ። እንደለ ለካጂ ጋይስ እንደምታዩት እንግዲህ እንደዚህ ነው የተበሳጨብኝ። በየስማና እንደዚህ ተናደደብኝ ይላል መሰለኝ። እንደዚህ በሳጭብኛል ብዬ አላሰብኩም ነበረ በሰዓቱ። ግን እንደዚህ እዚህን ያህል ነው ያበሳጨሁት። ዳዩዬ በጣም ይቅርታ። ወይ ነው ግትላለ የምር ነው የምላችሁ። ማለት እንትን አልኩኝ ማለት እንደዚህ እዚህን ያህል ከረራ ነገር ይኖራል ብዬ አላሰብኩም። ማለት እንደነገርኳችሁ ይሄ ያሰብኩት እሱን ማበሳጨትና እሱን ማበሳጨት እንጂ እዚህን ያህል ሌላ ነገር አላሰብኩኝም። ያው ደግሞ ከያረገኝን ብታዩ ታዝኑልኝ ነበር። ለማንኛውም እናየዋለን። አረው ልበል እኔን ራሱ ሊያስለቅሱኝ ነው። ልጅ እመጣለሁ ብሎኛል። እስኪ ከሰመን መልሼ ልደውልለትና እስኪ ልጠይቀው። አንተ ካሌማ ሊሞ ነው እንደምትመጡት ሸፍተ እየመጡ እኔም እኮ በኔ ምገርማችሁ ነገር ጓለ ማለት ስሙክ ከሰም ከጥፋቴን ብሰው አጉንብሶ ነው ምንድነው የሆነ ተረት አለ እንደዚህ መጣለ አልቻለሁ። ማጥፋቴን አልካድኩም፣ ግን አረገኝ ነገር አንተ ምንም አላረኩም። አስለቅሶኛል ከዛን ይሄ ስራውን እስቲ ዘሪኝ ያስባለኝ ግን ከሱም ብዙ እንኳን ኢንዌስ ግን እግዚአብሔርን ሁላችንም በጣም ይቅርታሽ ማርያም በጣም ይቅርታ ማለት እንትን ብሎኛል እኮ። እኔ ግን እዚህ ያህል ማለት የተጋነነ ነገር ይሆናል ብዬ አላሰብኩም። በእርግጥ እኔም ብትመጡልኝ እኔም በእነሱ እኔም በአብርሽና በሩታ ብትመጡብኝ እኔም ወይ ደግሞ በብሩክና በሃይሚ ብትመጡብኝ በቃ ብቻ በጣም የምናደደው እኔ ነኝ ከነሱ መበሳው። ግን ስላናደደኝ እግዚአብሔርን ስላናደደኝ መጡ ገይ እንግዲህ ሄደያ ሰላም አትላለም በሰላም ነው ነው ወደዚህ እንኳን እንደው ቤተሰቦችን ሰላም በላቸው። አይ ቤተሰቦችን በሰላም ለማለት ሰው ይፈልክሽ በሰላም አላማ ነው ሰላም በላቸው። ሰላም ምን ብዬ ነው እንደዛ ማለት እንደዛ ማይባል ነገር ስለ አብርሃም ነገር ተናግሬ እንዴት ነው እነሱ ሰላም ማለት የሚችለው? ምን ማለት ነው? እኔ ነኝ እኮ ጥፋቴን አይደል ያንተ እኮ አይደል ኖ መሆን አለመሆን ሲቀጥል ደግሞ ያን ቪዲዮ እኔ መጨረሻ ሳልፈልግ ደግሞ በዚህ አጋጣሚ መናገር ፈልገው ነገር ኪዩቢልም አይደረግ ነገር ነው ያደረገው አይደለም እንዴ? አሁን እዚህ ጋር እኮ እሷ ጀስት ለፈን ነው አይደል እንዴ? እሷ እንደዚህ አይነት ነገር ያደረገች ፈን ሊሆን ይችላል። ሲጀመር አንተን ቪዲዮ መጫን ነበር በዚህ አጋጣሚ። እሷ ኖርማል እንደዚህ አይነት ፕራንክ ስለሰራች እሷ ብቻ ጥፋተኛ ልትሆን አይገባም ማለት ነው። በቃ አንተም ያደረከው ነገር አንተ ሲጀመር እንዴት ነው ማለት እኔ እኮ አካውንቴን አዳርጌ አንተ ጋር ያስቀመጥኩት እኮ አንተን በማመን እንጂ የፈለከው ቪዲዮ እንድጨንበት አይደለም። ደያ ገብቷል ኪሩቤል። ሲጀመር አንተ ያደረከው ነገር ልክ ነው ብለህ አታስብ። ሲጀመር ማፈቅሩ አንተ ቪዲዮ እንዲ ላይ ጫንከው። ሲጀመር ስራችን እኮ ትክክል እንዳልሆነ ማንንም ያውቃል። ቤተሰቦችም እኮ በዚህ አጋጣሚ መሆን አለመሆን አሳውቃችሁናል። ትክክል እንዳልሆነ በኮሜንት
ኪሩቤል አሁን ለምሳሌ ብዙ አይነት ፕራንክ ይኖራል። አሁን ለምሳሌ እዚህ ጋር ቪዲዮ ይዛ እሷ ስትቆም ቪዲዮ ይዛ የቆመችበት ምክንያት ሊኖር ይችላል። አሁንም እዚህ ጋር የቆምነው ለፕራንክ ከሆነ አሁንም ቢሆን አትጃጃሉ ነው የምለው። አረኛ ፕራንክ ላይ አሁንም እኔ ለምን ፕራንክ ላይ አይደለም መጀመሪያ ላይ አንተ ያደረከኝ ነገር ታውቀዋለህ አይደል? ኖ ምን አድርገኸኝ እኔን እንዳደረከኝ ታውቃለህ። ሚዲያ ላይ አይደለም ሚዲያ ላይ ባይሆንስ ያንን እኔ እንደዛ አስለቅሰኝ እና ተደብኝ ታውቅ ነበር እና ታዲያ ካሜራ ይዞ እንደዛ ማድረግ አስፈላጊ ነው። በዚህ መንገድ ነው ላበሳጭ ከሚችለው በሰዓቱ ለማርቲ በሰዓቱ የተለያየንበት ጉዳይ ምንድነው? ያ ቪዲዮ እንደማይጭን ተስማምተን ነበር የተለያየነው አይደል? በቃ ቢያንስ ያ ነገር ነው ኪራዬን አሁን እኔ ፋሚሊዎቼን ይቅርታ ልጠይቅ ነው ዛሬ የተገናኘ ነው። በመነገራችን ላይ ማለት ይቅርታ ጠይቄያለሁ። በጣም ይቅርታ ብያለሁ። እግዚአብሔርን ማለት በጣም ይቅርታ ጠይቄያቸዋለሁ። ማለት አሁን ኮሜንት ራሱ እየተደረገ ነበር። በጣም የሚያስጠላ ኮሜንት ነው። በቃ ማለት የኛ የሚወክል ነገር አይደለም። አይቻልም። የኛ ባህሪ አይደለም። ያን ነገር ደግሞ እኛ ደግሞ ማንኛውም በየትኛውም ሰዓት ለኛም ለዘላቂም ነገር ማለት በቃ ቤተሰቦቻችን ያስፈልጉናል። ቤተሰቦቻችንን ማስከፋትማ አልነበረም። እኔ ሲጀመር እናንተ ትከፍብኛላችሁ ብዬ አስቤ አይደለም። እኔ ቤተሰቦቼ ይከፋሉ ብዬ አስቤ አይደለም። እኔ ቪዲዮን የሰራሁት ደያ የደም እንባን ያስለቀሰኝ ቀደም ብሎ በእርግጥ ካሜራ አስቀምጦ አይደለም ያን ነገር ያደረገኝ፣ ግን ማለት ቢያንስ አይደለም ያልከኝ ነገር በቪዲዮ ምን ይችላል ታዲያ የአብርሃም ልጅ መጥተው ልጅ ነው ይባላል እንዴ? ማይባል ነገር ያ ነገር የቀረው ካሜራ ብቻ ነው። ካሜራ ብቻ ጭቅ ማለት ማለት እኮ አይደለም። እዚህ ጋር ሲጀመር እኮ እኔ አልመጣም ብዬ ነበር። ባልመጣም ሻይ ነበር። ግን አሁን ይኸውልህ አሁን ለምሳሌ እዚህ ጋር ቪዲዮ ይዛችኋል። ቪዲዮ የሚያዛችሁ ጥሩ ነገር ነው። በዚህ አጋጣሚ ሲጀመር አንተን ቪዲዮ መጫን ውስጠት ነው። በቃ ማይደረግ ነገር ነው ያደረከው። ቪዲዮ መጫን እኔ ጭራሽ ቪዲዮን ከጫንክ ጭራሽ ማለት ነው ቀን ጭናው እንኳን ቢሆን አይሆን ነበር። በሰዓቱ እንደዛ ላደርግበት የቻልኩበት ምክንያት ከዚህ በፊት እሷ ያደረካት ነገር ትክክል ስላለ መስሎኝ እኮ ሊሆን ይችላል። እንዲህ ሚዲያ ላይ አይደለም ማለት ካሜራ ይዛችሁ አብርሃም ልጅ ነው አንተ ቆይ ያን ማለት ነው የአብርሃም ልጅ አይደለም ልደት አውርቼው ነበር። እሱ ጋር አስደንግጠው ልጁን ተናግረናል ማለት ያለውን ነገር እኛ ተናግረናል። ሲጀመር ቀደም ብሎ እናንተ ከመምጣታችሁ በፊት ለቤተሰቦች ያለውን ነገር በሙሉ አስረድቻቸው ይቅርታ ጠይቄያቸዋለሁ። ያ አሁን እዚህ ጋር ካሜራ ይዘሽ የመጣሽበት ምክንያት ይቅርታ አልጠይቅ ማንንም ይቅርታ መጠየቅ እኔ ቤተሰቦቼ ፋሚሊዎቼ እነሱን ይቅርታ መጠየቅ ትችላለሽ። ሲጀመር አብረሽ ግን ሩታን ሁላችንም በጣም ይቅርታ መጠየቅ ፈልጌ ነው። አሁን እዚህ ጋር ጓደኝነታችን እኮ እንደዚህ አይደለም። ስንት ነገር አሳልፈን የለ እንዴ? በዚህ በማይረባ ነገር ይሄ ማይረባ ነገር አይደለም። ሲጀመር ይኸውልህ ንገራን ነገር ስናይር ኖርማል ያው የቪዲዮ አሁን ለኛ ቀለል ሊሆን ይችላል እንዴ? በሰዓቱ እኮ ትልቅ ችግር ሊፈጠን ቪዲዮ ነው። ለምን እዛው ላይ ነው ፕራንክ እንደሆነ የተናገርነው። ቪዲዮ ያ ነው እኔ ድፍረት የሰጠኝ እንጂ በቃ አሁን ቪዲዮ ቀጠነት የለም። እዛ ቪዲዮ ሲያልቅ ነው ራሱ ላይ ነው ፕራንክ ላይ እንደሆነ የተናገርነው። እንዴት መረዳት ያቅታል? አሁን ኪሩቤል አሁን ይሄን ነገር በማስረዳት ያረኩት ነገር ልክ ነው ብለን ልታዝም አትችልም። አንቺ ሲጀመር ደግሞ እንደዚህ አይነት ፕራንክ አታድርጊ። በቃ ያስጠላል። ማየም ፕራንክ ነው ያደረግሽ። አንተም ከካሜራ ጀርባ እንደዚህ አይነት ፕራንክ እንዳሰራኝ ሁለት ኑ ቢያንስ ይሻል። በቃ ካሜራ የለም ማለት ካሜራ የለም እንዴ? ምን ያህል ቆሰልኩት በዛ ሰዓት ነው። በቃ እኛ እርስ በርስ መሆን ያለብን ነገር እንሆናለን። በቃ ኖርማል እርስ በርስ ማድረግ ያለብን ነገር በቃ እንደዚህ አይነት ፕራንክ አልሰራም። ሲቀጥል ደግሞ ለቴዎች ፕራንክ አሁን ብዙ አይነት ፕራንክ አለ አይደል? እኔ በጣም ማለት በቃ ብዙ አይነት ፕራንክ ይኖራል። አሁን የአብርሃም ልጅ በዛ ላይ አሁን አብርሃም ጥሩ ለሪ 300 ሰብስክራይብ ያለው ልጅ ነው። ብዙ ኦዲየንስ አለው። ገብቶሻል? ምንም ማለት እሱንም እንትን እንደማለት ነው ተናግረናል። ይኸውልህ አሁን ይሄ ነገር ቪዲዮ ቀጣይነት ቪዲዮ ቀጣይነት ቢኖረው ኖሮ በእርግጥ ይሄን ሁሉ ጥፋት አጥፍተናል ማለት አይደለም። ኪራ ጥፋቷን አምናለች አይደል እንዴ? ጥፋቷን አምና ደያን ይቅርታ እየጠየቀች ነው እና እሱ መርዳት አለበት ባይ ነኝ እኔ። እንደ እንትን ኪራ አይደለም ሲጀመር እኮ ቪዲዮ ቀጣይነት ቢኖረው ነው ይሄ ሁሉ አንጃ ሀገር ላይ አንሳሳ የሚገባው። በእርግጥ ትክክለኛ ነገር እንዳላደረኩኝ እኔም ተናግሬያለሁ። ሁላችንም ኪራዬንም ስላስጫንኩት እኔም የኔ ጥፋቶች ጀመረ። ኪራንም እንዲጨነ የጎተጎትኩት እኔ ነኝ። ኪራም ደግሞ በሰዓቱ እንደዛ ሲያስለቅሰኝ ስለነበረ እንደውም ልትበቀው ይገባል በሚል እንጂ ሁላችንም ጌታ ምንም ነገር አስበን አይደለም። ሁላችንም በጣም ይቅርታ በቃ በጣም ይቅርታ። እግዚአብሔር ከሶስታት ከብረት ዝጋታ አይጠፋም እና በጣም ይቅርታኛ ማለት አምኛለሁ እኮ ጥፋቴን። ግን አንተ ከካሜራ ጀርባ እንደዚህ አይነት የማይሆን ፕራንክ እንዳትሰራኝ አንተ። እኔም ደግሞ የለም ከዚህ በኋላ እኔ ፕራንክ የሚባል አልሰራም። ትጀምር ሰርቼ እኮ አላውቅም። ያው ሰራልኝ በቃ እኔ ደግሞ ይቅርታ ጠየቅኩሽ። አንተ እንደዛም አድርገኸኝ ቤተሰቦቻችን ያን ነገር ሲያዩ በጣም ነው የደበራቸው። በጣም እኔ እንደው ምን ታውቂያለሽ ኖርማል ማታ በጊዜ ነበር ቤት ገብቼ የተኛሁት እና ቪዲዮውን ጭራሽ ይጫናል ብዬ ስላልጠበቅኩ አላየሁትም። የዕለት ሁለት ምናልባት ከጫናችሁ ብዬ አካውንት እሱ ጋር ስላለ ምናልባት ከጫናችሁት ብዬ
የዕለት ዕለት እየተከታተልኩ ነበር፣ ግን የዕለት ዕለት አልጫናችሁም። ስለዚህ በቃ ትተውታል ብዬ በማሰብ ችላ ብዬው ነበረ። ግን ጠዋት እንዳጋጣሚ ስልኬን ከፍቼ ሳይ ነው ማለት ሲጀመር አልፎም ነው መሰለኝ የለቀቀው። ጠዋት እንዳጋጣሚ ስልኬን ከፍቼ ሳይ ቪዲዮ ተለቋል። ምንም ማለት በጣም የሚያስጠላ ስለሆነ በዛ ያየሁት በጣም የሚያስጠላ የሚደብር ነገር ነው ያየሁት እና እንደዚህ አይነት ነገር ባይደረግ ማለት እኛ እንደዚህ ሰዎች አለን ማለት በመጀመሪያ ደረጃ ይሄን ምንም ነገር ወጣ ያለ ነገር ወይ መጥፎ ነገር አስበን አይደል። በጣም ይቅርታ አለበት። ይሄ ያልኩበት ፖይንትም ያ ነው። ምንም አይነት የተለየ ዓላማ ኖሮ ምንም አይነት ነገር አስበን አይደለም በሰዓቱ። ግን በጣም ይቅርታ ያልኩበት ፖይንትም ያ ነው። በጣም ይቅርታ ዳጊም በዚህ ቤተሰቦቼ ፊት በጣም ይቅርታ እግዚአብሔር አልኩ እኔ አንቺ ክሪሚናል ማለት ሶስታችን ኖርማል ነው ማለት ምንም እኛ መሀል ይናክል ተጋኑ ሊታይ የሚችል ማለት ተጋኑ የሚታይብን ነገር ሳይሆን ከማንምና ከምንም በላይ ሊከፋ የሚችለው ኦዲየንስ ነው። በቃ እነሱን ይቅርታ እኔ ከማንምና ከምንም በላይ እነሱን ይቅርታ እንድትይ ነው ፈልግ። ምንም ብታደርጊኝም ማንኛውም ነገር ቢፈጠር የትኛውም ስህተት ብትሰሪ ቢያንስ ኖርማል ነው ጓደኝነት የሚባለው ነገር ስላለ ስህተትሽን ልሸፍን እችላለሁ። እኔም ኖርማል ስህተት ስሰራ ያን ሁላ ነገር አድርጌሽ ስቀሽ ወይም ደስተኛ ሆነሽ እያወራሽኝም ነበር። ሰላም ነበር መሀላችን ላይ የተፈጠረው እና እኔ አሁን ይሄን ነገር እንድናደድበት ያደረገኝ አንደኛ ነገር የኔ ብቻ መበሳጨት አይደለም፣ የኔ ብቻ መከፋት አይደለም። ገብቶሻል? ቤተሰቦቻችንን ጭምር ነው ያስከፋን፣ እነሱን ጭምር ነው ማለት የሚያስጠላ ነገር ያደረግነው ማለት ነው። እና እኔ ከማንምና ከምንም በላይ እኔ ሲጀመር አንቺ አስከፍተሽኝ ሂጂ በቃ ከዚህ በኋላ እኔና አንቺ ነገር ይቆም ወይም ከኛ ጋር ከዚህ በኋላ ቪዲዮ መቅረጽና ከኛ ጋር አቁሚ ምናምን ልልሽ አልችልም። ምክንያቱም በቃ እኔም ብቻ ቢሆን ግን እዚህ ጋር የሚያስጠላው ነገር ምንድነው? ቤተሰብ ነው የተከፋው። ገብቶሻል? የሚያስጠላ እኛም ሲጀመር በእንደዚህ አይነት ኮመንት ማለት መገለጽ ያለብን ሰዎች አልነበርም። ያን አይነት ኮመንት ሊጻፍልን የሚገባ ሰዎች አልነበርንም። ደስ የሚል ኮመንት አይደለም እየጻፈልኝ የነበረው። ሲቀጥል እኔ ያ ነገር ነው ከምንም በላይ ያበሳጨኝ እንጂ ለእኔ ፕራንክ መሰራቱ በቃ ኖርማል። ቢያንስ የአብርሃም ልጅ አይደለም ብለሽ እንኳን መናገርሽ ትልቅ ነገር ነው። እዛ ጋር ፕራንክ ነው ብለሽ ማውራትሽም ትልቅ ነገር ነው። የሆነ ፕራንክ ነው ሳትይ እንኳን ቢቋረጥ በጣም የሚያስጠላ ነገር ነበር እኮ ያንን በማሰብ ፕራንክ ማለትም ትልቅ ነገር ነው። ከምንም በላይ ደግሞ ያን ነገር ብታረጊም እንደዚህ አይነት ፕራንክ መደረግ የለበትም ብለው ቤተሰቦች በጣም ተናደውብናል፣ በጣም ተከፍተውብናል። እና የኛውን ነገር እኔ አንቺ ክሩቤል ሶስታችን መሀል ያለውን ነገር ችግር የለውም ጓደኛሞች ነን። ገብቶሻል? እህት ወንድሞች ነን እኛ፣ ችግር የለውም መፍታት እንችላለን። ግን ከማንምና ከምንም በላይ ደግሞ እነሱን ይቅርታ እንድትይልን እንፈልጋለን። የኛን ጉዳይ እኛው እንፈተዋለን። ይሄም ልጅ ደግሞ በማያውቀው ነገር እንዳለው ከሆነ ኖርማል የአብርሃም ልጅ አይደለም ለእንደ ፕራንክ ቪዲዮ አይነት ነገር ነው የመጣው መሰለኝ። እና ያ ነገር ከሆነ ተናግሯል። የዛን ዕለት አሁን ለምሳሌ አንተም ብትሆን ማለት ነው የአብርሃም ልጅ አይደለም አይደል? ስለዚህ እሷ ከሰፈር ላይ እንትን ብላ ነው የመጣው። ስለዚህ ቤተሰቦችን አንተም በአፍ በራስ እኛ ሳንሆን ቤተሰቦቻችን ይቅርታ ብለህ እንድትናገርልን እንፈልጋለን። ገብቶሃል? ጠይቅ ይቅርታ ቤተሰቦቻችን ይቅርታ። አሁንም ቢሆን የጥፋቱ ትልቅ ጥፋት ነገር ነው። ምክንያቱም በሰዓቱ እኔ ቪዲዮን ባልጭነው ኖሮ ይሄ ሁሉ ነገር አይፈጠርም። አይ ኖ መጫና አሁን ቢሆን ስተት ነው። አሁን አልኩህ እኮ ቤተሰቦቻችን ይቅርታ ከጠየቅን እኛ ቤተሰቦች እንደዚህ ማለት ይሄን ያክል አንፈልጋችሁም ወይም እንደዚህ አይነት ነገር ከዚህ በኋላ ቢያንስ በቃ እንድንማርበት አድርገው ነው የሚተው እንጂ የኛ ቤተሰቦች የግሬስ ፋሚሊዎች ብቻ ሁላችሁም ያላችሁ ቤተሰቦቻችን በእኛ ይሄን ያክል መጥፎ ወይም ጥላቻ ኑሯችሁ እንዳልሆነ እናውቃለን። እና የሰራነው ነገር ወይም እነሱ የሚያደርጉት ነገር እኔም የተደረጉት ነገር ልክ አይደለም። እኔ መናገር የምፈልገው ነገር በእነሱ ስም ቢሆን ማለት ነው በቃ የተደረገው ነገር በጣም ስህተት ነው። ወላ ኪሩቤል መጫኑ በጣም የሚያስጠላ ነገር ነው። ግን እኔ ጻፍኩበት ምክንያት አሁንም ቢሆን በሰዓቱ ከዚህም በፊት ደያ ልደትን ያደረጋት ነገር ጥሩ መስሎ ስላልታየኝ ነው። እና በሰዓቱ ያደረጋት ነገር እኔንም ስላስከፋኝ ያው መበቀል አለባት በሚለው ነው እንጂ ሌላ ነገር አስበን አይደለም። በዚህ አጋጣሚ አብርሽና ሩታ ያው ይቅርታ እና ቤተሰቦች ያው ትንሽ ተናድጄ ሰላም ሳላችሁ ገባው። ምንድነው እንደ ከብት ተቀላቀልኩ ነው የሚባለው። በጣም ይቅርታ እኔ ሰላም ስላልኳችሁ ነው። በእነሱ ቅመር ራሳቸው ይቅርታ ይበሉ። እኔ ከደሙ ነፃ ነኝ አይደለም። ከቀመሩ ነው የለበትም። እኔ መጫኗን ጥፋት የኔ ጥፋት እና ቤተሰቦች እኔ ሰላም ስላልኳችሁ ውድና የተከበራችሁ የግሪሽ ቤተሰቦች የኛ ፋሚሊዎች እንዴት ናችሁ? እኔ ፈጣሪ ይመስገን ከትንሽ ንዴት በኋላ ወደ ራሴ ለመመለስ መጥቻለሁ። አላችሁ ወይ? አለን። አማን ነው ወይ? አማን። እና ቤተሰቦች ይህ ፈገግታ የጠፋው በእሷ በዚህች ቀመረኛ ልጅ ምክንያት ነው። በጣም ቀልቤን ምንድነው ቅስሜን የሰበረችው እንዲህ ቆርጣን የጣለችኝ። እና ቤተሰቦች ያው ሰው ያጠፋል። እሷም አጥፍታ እንግዲህ
ይቅርታ ከጠየቀች ኪራም አጥፍቶ መጫኑ ይቅርታ ከጠየቀ እሷ እንዳለችው ከሰው ስህተት ከብረት ዝገት አይጠፋም። እኛ ጓደኛሞች ነን። ዋና እናንተን ይቅርታ መጠየቋ ነው ከምንም በላይ። ኪራም ዋና እናንተን ይቅርታ መጠየቁ ነው። ግን የዚህ ልጅ ራሱ እኔ አክተር ነው ነበር በጣም ይገርም። በዚህ እድሜ ያለመሳቁ ትልቅ በጣም ይገርም ነው። ብቻ ግራ ነው ያጋባኝ። እኔ ህፃን ልጅ ላልመስል ብሎኝ ነበር። እና ቤተሰቦች እኛ ጓደኛሞች ነን። ልደትንም እንግዲህ ይቅርታ ስለጠየቀች ነው። ያው እንግዲህ እንድትወርቅ ፈልግ ነበር እንደ ታላቅነቴ አንተ ግን ማለት ነው ከዚህ በኋላ እንደዚህ ፕራንክ ብትሰራ ማለት ነው እንዲህ ኮረኩማለሁ። እሺ እና ቤተሰቦች ይቅርታውን እንደተቀበልኩ በእነሱ ስም ደግሞ አሁንም ይቅርታ አልጠይቅም። አይመለከተኝም። ጉዳያችሁን እዛው ጨርሱ። እኔ አሁንም ቢሆን ቤተሰቦቼን ይቅርታ ጠይቁት። ከፈለገ እሷ ያናግረኝ። በእነሱ ስም ደግሞ እኔም በቤቱም ስም በዩቲዩብም ስም የኔ ውድና የተከበራችሁ የምወዳችሁ የኛ ቤተሰቦች በጣም በእነሱ ስም ትልቅ ይቅርታ። ለሰከንድ ራሱ እናንተ ማስደንገጣችን በጣም ይቅርታ። ክበሩልን። እናመሰግናለን። አንቺ ግን ከዚህ በኋላ እንደዚህ አይነት ይቅርታ